ፍቅርዬና ዳግዬ እንግዲህ ዛሬ ደግሞ እንደዚህ አምሮባቸው ፏፍሽ ብሎ እንደዚህ አምሮባት ፍቅርዬም እንደዚህ ልጆቹ ምን አለበት ቢጋቡ አንድ ላይ ቢሆኑ ምን አለበት። በጣም እኮ ነው የሚያምሩት የምር ማለት ነው። ሃይማኖታቸው አንድ ነው። የሆነ በእንትናቸው ራሱ መልካቸውን በደንብ አይታችሁ ከሆነ የሆነ የሚመሳሰል ነገር አላቸው እና በጣም ነው አንድ ላይ የሚሄዱት። አንድ ላይ ያምራሉ። ፍቅርዬ ምን አለበት ፈጣሪ ዳግዬና እሷን አንድ ላይ አድርጎ ይሄ ሁሉ ያሳለፈችውን መከራ ቢያስረሳት ያደርጋሉ። ደግሞ ፈጣሪ ሁሉን ቻይ ነውና ያደርገዋል ጊዜውን ጠብቆ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ፍቅርዬና ዳግዬ እንደዚህ በሚያምርና ደስ በሚል ሁኔታ አምሮባቸው ፏፍሽ ብለው መጥተዋል ማለት ነው። እና ምን ልላችሁ ፈልጌ ነው መሰላችሁ፣ ፍቅርዬ እንግዲህ እዛ ሰሞኑን በጣም ደስተኛ ሆናለች። የዳግዬ ቻናል ደግሞ ምን እንዳጋጠመው አናቅም። ቪዲዮ ተለቆበት አይታወቅም። ያው ባለፈው ከትናንት ወዲያ ምናምን ያው በሳቅ ምንጭ እየተናገሩ ነበረ። እኛ አውቀን ፈልገን ወይም ደግሞ ቻናሉን ንቀን አይደለም ቻናሌ ችግር ላይ ስለሆነ ነው ብሎ ተናግረዋል። እና በዚህ ደግሞ ያው በፍቅርዬ ቻናል ነው በተደጋጋሚ እየመጡ ያሉት እና ያው ይካፈላሉ ብሩን። አንድ ላይ ከሆኑ ደግሞ ወደፊት አንድ ላይ የሚኖሩ ከሆነ ደግሞ አንድ ላይ ይኖሩበታል፣ አንድ ላይ ሰርጋቸውን ይደግሱበታል። እና ያው መስራት ያስፈልጋል ስራ። እንደዚሁ በርቱልን የኔ ፍልቅልቅ። ለልጅሽ ስትይ ጠንካራ መሆን አለብሽ። የሚመጡብሽን ነገሮችን በሙሉ ተቋቁመሽ ማለፍ አለብሽ የኔ ብርቱ ማለት ነው። የሩትዬ ምሳሌ በጣም የሆነ የሚያመሳስል ታሪክ አላችሁ እናንተ ሁለታችሁ ማለት ነው። ግን ያው ሁለታችሁም ደግሞ ብርቱና ጀግና ሴቶችና ብዙ ሰው ከእናንተ ትምህርት ወስደው ልጆቻቸውን እንዴት ማሳደግ እንዳለባቸው አባት ባይሰጣቸውም ነው ብላችሁ